ሰላም ወገኖች የኢጎ ዲቨሎፕመንት ቲዮሪ ሶስተኛው ስቴጅ ላይ ደርሰናል። በጣም ይቅርታ ስራ በጣም በዝቶብኝ ነው የቆየሁትን ቪዲዮ ለሹት ለማድረግ። ሶስተኛው ስቴጅ the conformist or the diplomat ምንለው ስቴጅ ነው። ከዚህ በፊት የነበሩ ሁለት ስቴጆችን the impulsive stage, the self-protective or opportunistic stage discuss አድርገናል። እሱ ላልሰማችሁ ሁለት ሶስት ቪዲዮ ወደ ኋላ ተመልሳችሁ ተመልከቱ። So the conformist stage አብዛኛው የምታውቁት ሰው ራሳችሁም ትሆናላችሁ እዚህ ስቴጅ ላይ ነው የምትገኙት። አብዛኛው ስላችሁ 70% አካባቢ ሰው እዚህ ስቴጅ ላይ ነው according to this study ማለት ነው። So who are the conformists? Who are these 70% of people that we're talking about? So these people define themselves through shared norms and expectations, meaning making shifts from purely self-centered perspective to one rooted in belonging and approval. People at this stage actively seek to align with established rules, roles, and standards. They want to do things the right way as defined by their group, institution, or culture. So, ከዚህ በፊት የነበሩ ስቴጆች ላይ crudely self-centered ነበሩ። ስለራሳቸው ብቻ ነበር የሚያስቡት። opportunistic ናቸው ወይም ደግሞ ሁኔታዎችን ወደ ራሳቸው ማኒፑሌት አድርገው እንዴት ቤኔፊት እንደሚያደርጉ ብቻ የሚያስቡበት ስቴጅ ነበረ። ይሄኛው ግን ራሳቸውን በግሩፕ ማዕቀፍ ውስጥ ዲፋይን የሚያደርጉ ይሆናሉ እና አይደንቲቲያቸው ሰልፍ ሴንተርድ ብቻ ሳይሆን ግሩፕ ውስጥ ቢሎንግ ከማድረግ ጋርና ከግሩፑ ካሉ ሜምበሮች ጋር አፕሩቫል ከማግኘት ጋር የተገናኘ አይደንቲቲ ፎርም ያደርጋሉ ማለት ነው። ሶ ኢጓቸው ሞር ግሩፕ አይደንቲቲ ይኖራቸዋል። በላይፋቸው ማድረግ የሚፈልጉት ነገር ሌሎች ሰዎች አፕሩቭ የሚያደርጉት ራይት ነው፣ ትክክል ነው፣ ስርዓት የጠበቀ ነው ምናምን የመሳሰሉ አፕሩቫሎችን የሚያሰጥ አክቲቪቲ ላይ ሲገኙ ታረጋቸዋላችሁ ማለት ነው። ሚኒንግ ሜኪንግ ማሽናቸው ኢጓቸው ከእኔ ብቻ ከማለት እኛ ወደ ማለት ዴፊኒሽናቸው ወደ ግሩፕ አይደንቲቲ እየተቀየረ የሚመጣበት ስቴጅ ነው። very very interesting. Sense of self is going to be defined primarily by external features and social roles. Identity is constructed from observable attributes, example age, job, family or family role, nationality, and generally vital statistics, right? Their internal state, such as feelings, motives, and doubts are rudimentary and unexamined or minimized. Inner conflict is avoided or suppressed rather than explored. Stability comes from fitting in, not from internal coherence. The self experienced as embedded in the group rather than distinct from its group. Very important point. So, እነዚህ ግሩፕ ላይ የሚገኙ ሰዎች or እዚህ ስቴጅ ኢጎ ዲቨሎፕመንት ስቴጅ ላይ የሚገኙ ሰዎች ራሳቸውን ዲፋይን የሚያደርጉት ኤክስተርናል በሆኑ ፊቸሮች ነው። ለምሳሌ ሉካቸው ሊሆን ይችላል። ኦኬ የሆነ ግሩፕ ሜምበር የሚያደርጋቸው ሉክ ሊሆን ይችላል። እድሜያቸው ለምሳሌ እኔ በዚህ እድሜ ግሩፕ ነኝ ስለዚህ እኔ ወጣት ነኝ። ሶ ወጣት የሚለው ቃል የአይደንቲቲያቸው አንድ አካል ይሆናል ማለት ነው። ወይም ደግሞ እኔ ትልቅ ሰው ነኝ በእድሜ ወይ ሽማግሌ ነኝ የሸመገልኩ ነኝ ወይ የተከበርኩ ነኝ ማለት ነው። ጃባቸው I'm a doctor ስለሆንኩኝ እኔን ዲፋይን የሚያደርገኝ ይሄ የጃብ ታይትል ነው። ሌላው ደግሞ በጣም ኮመን የሆነ ደግሞ ብዙ ሰዎች ስትራግል የሚያደርጉበት የናሽናሊቲ አይደንቲቲ ነው። እኔ አሜሪካዊ ነኝ ስለዚህ ያ ማለት እኔ ነኝ አሜሪካዊ የሚለው አይደንቲቲ እኔን የሚወክል ነው። ወይም ደግሞ ማንነቴ ያ ነው አንዱ ማንነቴ። እኔ ኢትዮጵያዊ ነኝ እና ኢትዮጵያዊነቴ እኔን ዲፋይን የሚያደርግ ማንነቴን ዲተርሚን የሚያደርግ ኳሊቲ ነው። ስለዚህ በውጪ ነገር ነው። ኢትዮጵያዊነት የሚለው አይደንቲቲ ኤክስተርናል ፊቸር ነው ወይም ደግሞ ሶሻል ሮል ነው።
ሌላ ደግሞ ፋሚሊ ሮላቸው እኔ እናት ነኝ ሶ እናትነት እኔን ኮምፕሊትሊ ዲፋይን የሚያደርግ ነገር ነው ብለው ያስባሉ። ሌሎችም ቫይታል ስታቲስቲክሶች በዚህ ቀን ተወለድኩኝ በቃ እኔ ዲሰምበር ልጅ ነኝ ማለት ሶ በዛ ዙሪያ ዲሰምበር ነው የተወለድኩት ስለዚህ የዲሰምበር ኮከቦች ምናምን በዛ ራሳቸውን ዲፋይን ያደርጋሉ ማለት ነው። very interesting. ሌላው ደግሞ internal ስቴታቸው feelings, motives and doubts are rudimentary. so ስሜታቸውን በደንብ ነጥለው በትነው አያውቁም እና ደግሞ ውስጣቸው የሚፈጠሩ ዳውቶች ጥርጣሬዎች ጥያቄዎች ምናምን ሁሉ ጊዜ ኤግዛምን አይደረጉም ምንድነው ብሎ ዲፕ ዳውን ወደ ውስጣቸው ገብተው ያንን ኤግዛምን ወይም ደግሞ አይመረምሩትም። ኦኬ ምንድነው የሚያደርጉት ሚኒማይዝ ያደርጉታል ያዳፍኑታል ያጣጥሉታል ኦብቪየስሊ ራሳቸው ናቸው ኢጓቸው ነው እንደዛ የሚያደርጉ ማንኛውንም ጥያቄ ማንኛውንም ኮንፊውዥን ከማንነታቸውና ውስጣቸው ከሚፈጠረው ጥያቄዎች ጋር የሚፈጠረው ኮንፍሊክት ኢጓቸው ሃንድል ማድረግ አይችልም ስለዚህ ዲስሚስ ነው የሚያደርገው ሚኒማይዝ ነው የሚያደርገው። by the way ይሄ ዋናው አንድ የሚያመጣው ችግር ምንድነው ስለሰዎች criticism ሲሰጧቸው ወይም ደግሞ ትችት ኮንስትራክቲቭ ቢሆንም ራሱ የሆነ ትችት ሲሰጧቸው እጅግ በጣም ከባድ ነው ለነዚህ ሰዎች መውሰድና አንደርስታንድ የሚያደርጉት እንደ አታክ ነው criticism ሲሰጧቸው። so stability ያቸው የኢጓቸው stability የሚመጣው fit in ከማድረግ ነው። ይህ ማለት ምንድነው በዛ ግሩፕ ውስጥ ተቀባይነት አግኝቶ በቀዛ ግሩፕ አባል ነው ተብሎ ከመኖር ነው እንጂ stable የሚሆነው ኢጓቸው ውስጣቸው ከሚፈጠረው ኮሄረንስ አይደለም። ለምሳሌ ዳውት አንድ ነገር ላይ ለምሳሌ እኔ አሁን okay አንድ ክርስቲያን የኖርኩኝ ክርስትና ላይ ጥያቄ ቢኖረኝ ክርስትና ላይ የሚፈጥረው ጥያቄ ከአይደንቲቲ ጋር በጣም ክላሽ ስለሚያደርግ ምክንያቱም ክርስቲያን ነኝ ብዬ አይደንቲፋይ ካርኩኝ ራሴን እና የማንነቴ ዋና አካል ከሆነ ማንኛውም በክርስትና ላይ የሚነሳ ጥያቄ ራሴን ማነሳ ውስጥ የሚፈጠረው ምን ይችላል እነሱ ጥያቄዎች በጣም threatening ናቸው በጣም አስደንጋጭና አስፈሪ ማንነቴን የሚያሳጣ ነገር ሆኖ ስለሚሰማኝ ወዲያው ሰፕረስ አረጋቸዋለሁ ይሄ ኢጎዬ ሃንድል አያረጋው ማለት ነው። ስለዚህ ሞር የኢጎ ስታቢሊቲ የሚመጣው ክርስቲያን ብዬ አይደንቲፋይ ካረኩት ወይ ኢትዮጵያዊ ወይ ደግሞ ሌላም አይደንቲቲ ከሰጠኝ ወይ ሐኪም whatever ብዬ ከፈጠርኩት አይደንቲቲ ጋር የሚፈጥረው ክላሽ ስለሚረብሸኝ ወዲያው ወደ ስታቱ ጋር አልጠይቆም ይሄ ነገር ላዳፍነውና ወደ ዋናው ክርስቲያን መሆኔ ነው ስታቢሊቲ የሚሰጠኝ ሐኪም ተብዬ መጠራቴ ነው ስታቢሊቲ የሚሰጠኝ ወደሚለው conclusion ላይ ደርሶ ኢጎ በጣም ከባድ ነው ለዳውትና ለኮንፊውዥን በጣም ሃንድል አያደርግም ይሄኛው ስቴጅ። and the self is experienced as embedded in the group rather than as that is distinct from its group. so distinctionን ወይም ደግሞ ለየት ብሎ መውጣትን በጣም ነው የሚፈራው ይሄ ስቴጅ ላይ ያለ ኢጎ። እንደውም የአንግዛይቲ ዋናው ምንጭ እዚህ ስቴጅ ላይ ከግሩፕ ወጥቶ ለየት ብሎ ኦስትራሳይዝ መደረግ ዲስአፕሩቭ መደረግ ወይም ደግሞ መገለል ሰዎች ሲታይቹቶ እዚህ አንቺ በቃ እንትን አይደለሽም የዚህ ግሩፕ አባል አይደለሽም ብለው ሰዎች ሲሉት ከፍተኛ አንግዛይቲ ስለሚፈጠር እንደዚህ አይነት ዳውቶችን ዲስከሽኖችን ኢቭን ሐሳቦችን ኢንተርናሊ የሚፈጠሩ ሐሳቦችን ኢምቤንት ነው ያጠፋል ሶ አይደንቲቲ ዋናው አካል ስለሆነ ማለት ነው። ሶ እነዚህ ናቸው ለመጨመሩ ሌላ ደግሞ conception of others. So this is very interesting. So others are understood in binary group based terms. Okay, so there are two dominant categories in conception of others. The first one is in group or us and out group them. Okay, so in group could be family, tribe, religion, organization, culture, or nation, which provides identity, values, meaning, and protection. Boundaries between self and the group are blurred, and the individual is over-identified with the group. Loyalty and conformity are moral goods in the book of these conformists. Number 2 is out-group, okay, innasu, or them. Anyone not belonging to my group
everyone that's not in my in group is out group or other. Okay, so these people are experienced as different and suspect or threatening. And out groups are also seen as endangering the group's identity, status, or privilege. Worldview, in this case, tends to be towards, tends towards us versus them thinking. Okay, ስለዚህ እኛ እና እነሱ የሚል ሁለት ክፍል ይፈጥራል ይጓቸው ማለት ነው። so in group የሚባል አለ እኛ የኛ ግሩፕ በደዛ ጋር ደግሞ ሌሎች ግሩፖች so ግሩፑ በብዙ አይነት ሊከፋፈል ይችላል ለምሳሌ የኔ ፋሚሊ የዛ ፋሚሊ ሁለት የተለያዩ distinct tribe የኔ ዘር እኔ ኦሮሞ በዛ በኩል ያለው በሙሉ ሌላ እኔ አማራ በዛ በኩል ያለው ሁሉ ሌላ ላይ የተለየ ነው የሚመስለን we think በእኛና በእኛ ምንለው ለምሳሌ እኛ ብለን አይደንቲፋይ የምናደርገው ትግሬ ከሆነ በትግሬና በኦሮሞ መካከል እውነት ትክክለኛ ልዩነት ያለ ይመስለናል ምናምን ሌላ ደግሞ religion በጣም big issue ነው እዚህ ግሩፖች ላይ ወይም ደግሞ big የግሩፕ መመስረቻ identity ነው so እኔ ክርስቲያን ሌላው በሙሉ ሌላ ግሩፕ የኛ ሃይማኖት ትክክል ሌላው ሁሉ ውሸት ምናምን so our group would be ሌሎች ሃይማኖት የሚከተሉ ሰዎች ማለት ነው so anything ለምሳሌ አንድ ሰው predominantly በሃይማኖት identity ሆነ identify የሚያደርገው ለምሳሌ እኔ ክርስቲያን ነኝ ከማንም identity በላይ ክርስትናዬ ነው የሚመጣው እኔ first Christian that's what profile picture ላይ my profile ላይ ታችሁ ከሆነ Christian first ይሉና that means predominantly ራሳቸውን identify የሚያደርጉት ክርስቲያን በሚለው identity group ነው okay ወይም ደግሞ በዛ አይዲዮሎጂ ስር በተሰበሰቡ ሰዎች በተፈጠሩ አስተምሮቶች ኖርሞች ዳግማዎች ምናምን ስር ነው ራሳቸውን የሚያዩት በዛ ቫልዩ ሲስተም ነው የሚመሩት so predominantly እንደዛ ከሆነ ሌሎች ሃይማኖቶች እስልምና ሊሆን ይችላል whatever ሌላ Judaism whatever major ሃይማኖቶች ማሰብ ስላላችሁ እነዛ በሙሉ out group ናቸው everyone else but the Christian religion is out group ወይም ደግሞ ከግሩፕ ውጪ ሌላ ተብሎ ክላሲፋይ የሚደረግ ነው so የትኛው predominate እንደሚያደርግ ማወቅ ነው አንዳንድ ሰው በናሽናሊቲ ነው በጣም አይደንቲፋይ የሚያደርገው ለምሳሌ ኢትዮጵያ የሚባል ናሽናል አይደንቲቲ ካለው ከኢትዮጵያ እና ሌላው ዓለም በሙሉ ውጪ ከኢትዮጵያ ሌላው ውጪ so again depends ምን እንደማዝ culture ደግሞ like የኛ culture እና የሌሎች culture ተብሎ እንደተለያየ ነገር distinct ነገር ይረዳሉ ማለት ነው this is very interesting let me look at the next slide so core developmental pattern of the conformist is meaning is organized around belonging and rule following the person actively wants to play by the rules because rules provide certainty and safety Group norms define what is right and approval from the authority and peers confirms identity. So የዴቨሎፕመንታቸው pattern በዚህ stage ወይም የእድገታቸው ደረጃ በዚህኛው ሌቭል ህጎችን በዚህ ግሩፖች ውስጥ የተቀመጡ ህጎችን ደንቦችን ስርዓቶችን ማክበርና በእነሱ መተዳደር በጣም አስፈላጊ ነው ለነዚህ ግሩፕ ሰዎች ምክንያቱም ወደ እነዚህ የጎ ዴቨሎፕመንት ስቴጅ ላይ ያሉ ሰዎች ምክንያቱም ህጉ ወይም ኖርሙ ስርዓቱ ምን ይሰጣቸዋል እርግጠኝነት ሴፍቲ ይሰጣቸዋል በቃ ሴፍ ይሆናሉ እርግጠኛ ይሆናሉ በማንነታቸው የግሩፑ ደግሞ የዛይ ብሎንግ የሚያደርጉት ግሩፕ ደግሞ ትክክልና ትክክል ያልሆነው ነገር ዲፋይን ያደርግላቸዋል this is very key actually ትክክልና ትክክል ያልሆነ ራይት እና ሮንግን ግሩፕ ነው ዲፋይን የሚያደርግላቸው አስተውላችሁ ከሆነ ለምሳሌ ሃይማኖት ምንወስ በአንድ ሃይማኖት ውስጥ ትክክል የሆነ በሌላኛው ሃይማኖት ውስጥ ትክክል ላይሆን ይችላል so ይሄንን ማየት አይችልም በእኔ ሃይማኖት ብቻ ነው ትክክልና ሌሎች ሃይማኖቶች ይሄን ትክክል ላይሉ ይችላሉ የሚል ነገር ገና እዛ ደረጃ ላይ ነው ይሄ ዴቨሎፕመንት ላይ እዛ ይሄንን ኮንሲደር ያደርጋል so ግን ይሄንን በዚህ ደረጃቸው ኦኬ ይሄ ግሩፕ ራይት ነው ብሎ ዲሳይድ አድርጓል ወይም ደግሞ ይሄ አይደንቲቲ ይሄንን ቫልዩ ራይት የሚል ቫልዩ ራይት ኤንድ ሮንግ የሚለው ቫልዩ ወይም ትክክል ነው ትክክል አይደለም መልካምና መልካም ያልሆነ መጥፎና ጥሩ ብሎ ከፍሎልኛል
በጣም black and white ነው by the way gray area የለውም አንድ ነገር ወይ ጥሩ ነው ወይ መጥፎ ነው ከሁለቱ አንዱ ነው እንጂ በማከል የሆነ there is no nuance like gray area ምን የለም ትንሽ ያልተጣራ context የሚያስፈልገው discussion የሚያስፈልገው ነገር የለም ትክክል ነው ትክክል በጣም rigidity ያለ እና ይሄ እዚህ ዴቨሎፕመንት ላይ በጣም አፕሩቫል በጣም ኢምፖርታንት ነው ለነዚህ ሰዎች አፕሩቫሉ ከግሩፕ ኦቶሪቲዎች ለምሳሌ የሃይማኖት ተቋማት ከሆኑ የሃይማኖቱ መሪዎች የሃይማኖቱ አስተማሪዎች ትክክል ነው ያ ቼክ ፖይንት ሲሰጡት ኦኬ ትክክል ነው or ደግሞ እዛ ግሩፕ ውስጥ ያሉ የዛ ሃይማኖት ተከታዮች በአብዛኛው የሚስማሙበት ይሄ ቼክ ማርክ ትክክል ነው ምናምን ሲሉ ያ አይደንቲቲን ሶሊዲፋይ ያደርጋል ማንነትን እርግጠኛ እንዲሆን ያልኩት እኔን ራሴን ዲፋይን ማድረግ በመንገድ ትክክል ነው ብለው እንዲቀበሉና የተሻለ እርግጠኝነት certainty safety እንዲሰማቸው ያደርጋቸዋል በዚህ ኢጎ ዴቨሎፕመንት ስቴጅ ማለት ነው አንዳንድ ኤግዛምፕል ሊስታችሁ በደም ሰብስታንሺየት ለማድረግ ሶ እዚህ ስቴጅ ላይ ያሉ ሰዎች ኮንፎርሚስቶች ወይም ዲፕሎማት ምንላቸው ምን ሲያደርጉ ኤግዛምፕል ምን ሲያደርጉ ታያላችሁ ለምሳሌ አንድ አይነት ነገር ማድረግ ለምሳሌ ኦቶሪቲ ብለው የሚያስቡት ነገር የሚያደርገው ነገር እነሱ ማድረግ ይፈልጋሉ ለምሳሌ the boss of it could be by the way company identity ሊሆን ይችላል አብረው የሚኖሩት የሚያከብሩት የግሩፕ ዋና ሮል ሞዴል የሚባለው ሰው የሚያደርገውን ነገር እነሱ ማድረግ ይፈልጋሉ ለምሳሌ ተቀባይነት ያለው ሰው በግሩፑ የሆነ አይነት መኪና የሚነዳ ከሆነ እዛ ሜምበር የሆኑ ሰዎች ያንን አይነት መኪና ለመግዛት ምናምን ነው ያንን አስፓየር የሚያደርጉት እንደዛ ለመሆን ነው ሌላ ደግሞ በፕሮፌሽናል ሰዎች ላይም ታዩታላችሁ እነዚህ ሰዎች በጣም በስራቸው በጣም ታዋቂነት approval ከፒራቸው ለምሳሌ ሳይንቲስት ሊሆን ይችላል ሐኪም ሊሆን ይችላል ነርስ ሊሆን ይችላል whatever they are በፕሮፌሽናቸው approval ማግኘት ይፈልጋሉ they are the best in their field መባል ይፈልጋሉ ወይም ደግሞ በዛ ፕሮፌሽናል ሰዎች ያ ትክክለኛ ፕሮፌሽናል ደረጃ ላይ ደርሷል ይሄ በጣም የተማረች ነች እንደዚህ የሚባለው በጣም ቫልዩ አድ ያደርግላቸዋል ውስጣቸው ላይ ኮንፈርሚቲ ምንድነው ኮንፈርም ያደርግላቸዋል so they conform to the standard of that profession ማለት ነው ሌላው ደግሞ religious fundamentalism እዚህ ግሩፕ ላይ ነው የሚገኘው particularly በጣም religious fundamental የሚባሉት they're usually ራሳቸው ብቻ እነሱ ትክክል እንደሆኑና ሌላው ሰው በሙሉ ዱምድ እንደሆነ ሌላ ሃይማኖት ላይ ያለ ሰው በቃ ስህተት ውስጥ እንደገባ ወደ ስህተት እየተጓዘ እንደሄደ ምናምን ነገር እንደዚህ ሌላው ደግሞ እነዚህ ግሩፕ ያሉ ሰዎች ደግሞ አንዱ በጣም archetype character ለምሳሌ በፋሚሊ setting ለምሳሌ ደግሞ በሴቶች ኤግዛምፕል ለመስጠት ሴቶች ብዙ አይነት የማይፈልጉት there is doubt እየኖረ ውስጣቸው እንትን እያለ ሶሻሊ ኤክስፔክት የሚደረግባቸው መልካም ሴት መሆን ምን ማለት እንደሆነ በካልቸራቸው በሶሳይቲ ዲፋይን የተደረገው በሃይማኖታቸው ዲፋይን የተደረገ አለ ግን ደግሞ ያ የሚያደርጉት ኤክስፒሪየንስ ከውስጣቸው ጋር ግጭት እየፈጠረ ነው ሴፍቲያቸውን አደጋ ላይ እየጣሉ ነው እንደዛም ሆነው ግን አይወጡም ማለት they don't change their ways ምክንያቱም አካሄዳቸውን መቀየር አይፈልጉም ምክንያቱም according to የዛ ሶሳይቲ ህግና እንትን መሰረት መልካም ሴት ማለት ይሄን የምታረግ ነው ከዛ ውጪ ኮንሽ መጥፎ ሴት ነሽ የተረገምሽ ነሽ whatever ብዙ ነገር ትፈልሽ ያ disapproval ወይም ደግሞ ያ መገፋትና መገለል ምናምን የማንነትን አይደንቲቲውን ክራሽ ነው የሚያደርገው ኢጎ ክራሽ ያደርጋለች ማለት ስለዚህ ያንን ክራሽ ኢጎ ስለሚፈራ ምንም ነገር ቢሆን ከውስጥ ጋር የማይስማማ ነገር ከሴፍቲው የማይስማማ ነገር ቢሆን ሁሉ ጊዜ ትቀጥላለች ከዚህ ከኮንፎርሚስት ስቴጅ እስከምትወጣ ድረስ ያንን ሶሳይቲ ያሰመረላት መንገድ ውስጥ ምንም እንኳን ለሷ ደህንነት ለሴፍቲዋ ለህይወቷ ለድሪሟ ለፓሽኗ ምናምን ማይሄድ ነገርም ቢሆን ዝም ብላ ያያረገችው ትቀጥላለች ማለት ነው ከዚህ ስቴጅ እስከምትወጣ ድረስ anyway those are the few examples that I have for you more አለው ኮንፎርሚስት ስቴጅ በጣም ኢንትረስቲንግ ነው ብዙ ጊዜ ወስጄ ሌሎችም ኤግዛምፕሎች ያመጣው ማውራት ፈልጋለሁና thank you so much for listening subscribe አድርጉ follow አድርጉኝና ለሰው ደግሞ ሼር አድርጉ በጣም ኢንትረስቲንግ ነው you're going to benefit from it take care have a good day